በጣም ጎበዝ ልጅ አለችኝና እጅግ በጣም የሚያሳዝንና ልብ የሚሰብር መረጃ ነው ከደቂቃዎች በፊት የደረሰኝ። ውድ የቻናሌ ተከታታዮች እንግዲህ ተወዳጁ ኮሜዲያን ወንደሰን አውራሪስ ከዚህ ዓለም በሞት መለየቱን ከቅርብ ሰዎች እየወጡ ካሉ መረጃዎች እየሰማን እንገኛለን። ያባባ ያከቴለም እንዴ ላፍታ እንኳን ችለው መለየት። ወንዴን እንደምናውቀው ለረጅም ዓመታት በኮሜዲ ስራዎቹ ሲያዝናናን የቆየ ተወዳጅ ኮሜዲያን ነበር። ለወንዴ ሞት ምክንያት ተደርጎ እየተገለጸ ያለው ደግሞ ድንገተኛ የልብ ህመም ሲሆን አስከሬኑም ለተጨማሪ ምርመራ በአሁኑ ሰዓት ሚሊኒክ ሆስፒታል ነው የሚገኘው። እንግዲህ ህይወት እንዲህ ናት። ዛሬ ያለው ሲባል ነገ የሚጠፋባት፣ ኖርኩኝ ሲባል ደግሞ የሚታለፍባት ከንቱ ዓለም ናት። ወንዴ ከትላንት በስቲያ እንደ ሁል ጊዜው በጨዋታዎቹ ከሚወዱት ጓደኞቹ ጋር ሲስቅ ሲጫወት የነበረ ጓደኛችን ወንድማችን እንግዲህ በድንገት በአንድ ጀንበር ከአለ ወደ ነበር መቀየሩ እጅግ ልብ ይሰብራል በእውነት። ወንዴ ግን በስራዎቹ ሁሌም በልባችን የሚኖር ድንቅ ኮሜዲያን ነው። አሁንም እስቲ ከሰራቸው ስራዎች ውስጥ በጥቂቱ እኔና እንመለስ። አንዴ ታክሲ ውስጥ እየሄድኩ ነው። ቆንጆ የልጅ ጋቢና አለች። አጠገቧ ሌላ ተሳፋሪ ገባ። እየሄዱ ስምሽን እባክሽ እንተዋወቅ እስቲ። ምን ያደርግልሃል? ስም ያስፈላጊ ነው? አይ ዝም ብለን ያወራን እንድንሄድ ብዬ ነው እንጂ ሌላ ምን ችግር አለ ብለሽ ነው? ለጨዋታ ብዬ ነው እንጂ ሌላ እኮ ነገር አይደለም። አይ አስፈላጊ ግን አይመስልም። ኧረ በዝጋበር በእናትህ ምንድነው ስም መናገር ብርቅ ነው እንዴ? እሺ አስፈላጊ ሆኖ ከተገኘ የኔ ስም ጄሪ ነው። አይገርምሽም? ምኑ የስማችን መመሳሰል እንዴ? ያንተ ስም ነው ጃራ ነው። እንግዲህ ለቤተሰቦቹ፣ ለጓደኞቹ፣ ለአድናቂዎቹና ለመላው የኢትዮጵያ ሕዝብ መጽናናትን እንመኛለን። ሌሎች ከወንዴ ጋር የተያያዙ መረጃዎችንም የቀብር ስነ ስርዓቱንም ጨምሮ አዳዲስ ነገሮች ሲኖሩ እየመጣን አፕዴት የምናደርጋችሁ ይሆናል። እንግዲህ እስከዛው መልካም ጊዜ። ከድንገተኛ ሞት እንግዲህ እግዚአብሔር ይጠብቀን። ላገኘ ብዬ መደበቂያ ቦታ ቤቱ ባንተ ደምቆ እርፍ እንዳላልኩኝ መሄድህውን ሲሆን መላዘብ ያጣሁ ከአምላክ ነው ያለው የቃሉ እውነት ስጦታ መሆኑ ባንተ ይሁት ቻል አርገው ብልም አንጀቴን አስሬ ህመም ሆነኝ ዛሬ። እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያከቴለም እንዴ ላፍታ እንኳን ችለው መለየት። መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል።
ተለዩ ማለት በድንገት ኧረ እንዴት ይሆናል? እንኳን አብሮ ኖሮ ይቅርና የልጅ ፊት አንዴ እንኳን ያዩት ያባባ ያቅት የለም እንዴ ላፍታ እንኳን ችሎ መለየት መላመድ ከመወለድ በላይ አስተሳስሮ አቆራኝቶናል። ተለዩ ማለት በድንገት ኧረ እንዴት ይሆናል? ሕይወቴን ላገኘ ብዬ መደበቂያ ቦታ መጠጥ ስካርጥዬ ቤቱ ባንተ ደምቆ